አለ ሲሉት ደስ ይለዋል አይለው? ይለዋል። የታመመ ሰው የተራበ ሰው ነገ ትበላለህ ሲሉት ደስ ይለዋል። የታሰረ ሰው የምትፈታበት ጊዜ ደርሷል ሲሉት ደስ ይለዋል። ያጣ ነገ ታገኛለህ ሲለው ደስ ይለዋል። ለታመመ ሰው ሌሊቱ ምን ያህል እንደሚረዝም ታውቃላችሁ አይደለም? እስኪነጋ ድረስ ሲቆጥር ያድራል። እንዲሁ አሁን እኮ ሲነጋ ድናለሁ ብሎ አይደለም እንዲሁ እየመሰለው ማለት መንጋት ይናፍቀዋል ማለት ነው። ነቢያት የክርስቶስን ዘመን እንዲህ ነበረ በእውነቱ የሚጠብቁት ማለት ነው። ጽባህ ነበረ። የክርስቶስ ልደት ጽባህ ነው፣ ንጋት ነው። ፀሐይ ጽድቅ ኢየሱስ ክርስቶስ ስለሚወጣ አብ ጎህ፣ ወልድ ጎህ፣ መንፈስ ቅዱስ ጎህ ስለሚባል የእሱ የጌትነቱ ጎህ ስለሚወጣላቸው ይህን ይጠብቁ ነበር እና ነቢያት ያስፈለጉበት ምክንያት አይዟችሁ ሊነጋ ነው ብለው፣ አይዟችሁ ረሃባችን ሊያበቃ ነው ብለው፣ ረሃባችን ሊያበቃ ነው ብለው፣ ደዌያችን ሊያበቃ ነው እሱ ደዌያችን ሊሸከምልን፣ ረሃባችን ሊያበቃ ነው ህብስተ ሕይወት ሆኖ ሊሰጠን፣ ጥማችን ሊቆረጥ ነው እሱ ደግሞ ደሙን ሰጥቶ ሊያረካን ይመጣ ነው፣ ዕዳችን ሊከፈል ነው እሱ ዕዳችን ሊቀበልልን፣ ሞታችንም ሊያበቃ ነው ብለው እስራታችን ሊፈታ ነው። አያችሁ አልዓዛርን መጣና እንግዲህ ፍቱትና ይመላለስ አለ። አያችሁ እንግዲህ ፍቱት ያለ ለምንድን ነው? እስከዚያ ታስሮ ነበር የተባለ ይሄ መላውን የአዳምን ከነ ልጆቹ የመርገም ማሰሪያ የሚወክል ነው። የአልዓዛር ማሰሪያ ማለት እንግዲህ ፍቱት ማለት ከዚህ በኋላ የነፃነት ጊዜ መጣ፣ እስራታችን አበቃ ማለት ነው። ያንን እስራት ነው የፈታን መድኃኔ ዓለም ኢየሱስ ክርስቶስ ክብር ምስጋና ይግባውና በዕለተ ዓርብ እጅና እግሩን ታስሮ የዋለ እኛን ከስራት ለመፍታት ነው። በዚህ ለመካስ ነው በእውነቱ ማለት ታስሮ የዋለ ታስሮ ከስራት ነፃ አደረገን። ይህንን ነው ያለ። ለዚህ ቀጠሮ አዋጅ ነጋሪዎች ተብሎ ከዋውገሪሆሙ ለለይዜኑ ዜና ሰናየ ይህንን ዜና የሚናገሩ የነቢያት እግሮቻቸው ያማረ ነው በእውነቱ ማለት ነው። ያማረ ነው እንደደረሰው ነው። ዘልፈ እርየ ወለ እግዚአብሔር ከመይትሃወክ እስመ በየማኔ ውእቱ እግዚአብሔርን ሁልጊዜ አየዋለሁ አልታወቅም እያሉ እንደተወለደ አድርገው ዘመንን አቅርበው የትንቢትን የዘመንን መጋረጃ ጠቅለው ገልጠው በትንቢት መነጽር አቅርበው አዩት። እንደደረሱበት እንዳቀፉት እንደበሉት እንደጠጡት አድርገው የተናገሩ ነቢያት ናቸው። ለዚህ ነው የነቢያትን ጾም የምንጾመው። ከቃሉ ጋር ናችሁ። 40 ቀን የምንጾመው ከዚህ ነው እና እነዚህ ነቢያት 40 ቀን ሙሴ 40 ጾሟል፣ ኤልያስ 40 ጾሟል፣ እዝራ 40 ጾሟል። የነቢያት ጾም ሙሴ 40 ጾሞ ታቦት ተቀብሏል። ኤልያስ 40 ጾሞ ተሰውሯል፣ ከሞት ተሰውሯል። የነቢያት ጾም ከሞት ይሰውራል በእውነቱ ማለት ነው። ከእግዚአብሔር ምስጢር ያሰጣል። እዝራ 40 ቀን ጾሞ የተቃጠሉት የጠፉት የብሉይ ኪዳን መጽሐፍት በቃል እንደሚያነብ ሆኖ ተገልጦለታል። የነቢያት ጾም